በሚገርም ሁኔታ በብሬንና በድሽቃና በቦምብ ናዳ እየወረደበት ምን እንዳለኝ አላደርገውም። እንዳጼ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አላደርገውም። አንተ ግን ከእግዚአብሔር ጋር ድረስ አለኝ። ደረስኩኝ። እግዚአብሔር ይሄ ነው። ልክ የዛሬ 10 ዓመት ሐምሌ 5 ልክ በአሁን ሰዓት መንገዶች ሁሉ ዝግትግት ብለው ከወንድሜ ኮሎኔል ደመቀ ጋር ስልክ ከተነጋገርን በኋላ ጠላት ከቦኛል እየደበደበኝ ነውና ቶሎ ድረስልኝ የሚል መልእክት ሲያስተላልፍ ጨርቄ ማቄሳልኝ ያሉን ጓደኞቼ ስጓዝ መንገዶች ሁሉ ቅድም ሲባለው እንደነበረ ተዘጋግተው ነበርና ልክ በአሁኑ ሰዓት እያየሁ ነበር። አሸሬ ነበር ፈተና የገጠመን። ያና አሸሬ ከላ ለማለፍ ፈታኝ ነበርና አሁን እንዲወሳልኝ የምፈልገው አንድ ወንድም አለና አይ ወያኔ ጎንደር ላይ እየደበደበ ወገን እየተደበደበ የማልመለስ ሆኖ እንድታረጋግጥልኝ ይፈልጋለሁ። እርስ በርስ ከመደባደባችን መንገዱ ልትከፍት ይገባል ስለው ደውሎ አናገረውና የቅርብ አለቃው አይ እሱ አይመለስም፣ በወታደራዊ ቋንቋ እናንተ ወደ ኋላ ተመለስ በሉትና መንገዱን ግራና ቀኝ ለቃችሁ ምሳ የምትበሉ መስላችሁ ግራና ቀኝ ወደ ቤት ግቡ አላቸው ወታደሮቹ። ስለዚህ ለአምስት ደቂቃ የማትሆን መንገዱ ተከፈተ። ወታደሮች እኔም አባሎቼ በግራና ቀኝ በሁለተኛ መስመር ከተማውን ካሳለፍኩ በኋላ እኔ በሞተር ሳይክል አለፍኩና ከወለቃ ተነስተን በአወኑ አድርገን ከወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስንለት። ይሄ ማለት የአማራ ጀግንነት፣ የአማራ ቆራጥነት፣ የአማራ ልብ ሙሉነትን ስለሚያሳይ ነው እኔ ዘረዘርኩላችሁ። ስንነጋገር ከወንድሜ ጋር ድረስልኝ ስለው ደርስልሃለሁ፣ አይዞ ለወያኔ እጅህ እንዳሰጥ ስንት ጥይት አለ። የዛሬ 10 ዓመት ወደ ኋላ ነው፣ በዚህ ሰዓት ነው። የዛሬ 10 ዓመት ነው 30 ጥይት አለ ያለኝ በግልጽ አረሳው። አንዷን አውጥተህ ጠረጴዛ አስቀምጣት፣ እሷን ጠጥተሙት፣ እጅህ እንዳሰጥ ደምህን እንመልሰዋለን ሲሆን እንደርሳለን ስለው በሚገርም ሁኔታ በብሬንና በድሽቃና በቦምብ ናዳ እየወረደበት ምን እንዳለኝ አላደርገውም። እንዳጼ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አላደርገውም። አንተ ግን ከእግዚአብሔር ጋር ድረስ አለኝ። ደረስኩኝ። እግዚአብሔር ይሄ ነው። እኔ ፊታውራሪ የተባልኩት የተከዜ ዘብ አባል ስለሆንኩ ነው። አዲስ አበባ የተከዜ አባል ነኝ ብዬ ስላልኩ ብዙ በር እንደተከፈተልኝ ነኝ የማውቀው። አሜሪካን ሀገር ሁሉ ጓደኞቼ ጋብዘውኛል። እባክህ ና የተከዜው ዛ ና ትንሽ ጎብኘን፣ አውሮፕላን ትኬት አታስብ ሁሉ ተብያለሁና በቀኝ ያሉትን ተከዜ ዘቦች አንቆልኝ፣ አባላችሁ ነኝ ነኝ። ይሄን ካል በመጨረሻ እዚህ መምጣት መቼም ወልቃይት በመጣው ቁጥር ብዙ ጀግኖች ነው የማገኘው። ትላንትና ኮሎኔሉን ተዋውቅ፣ ኮሎኔል በጣም ነው ደስ ያለኝ።